ያለ ዕለት ነው። የተለየ ዕለት፣ እጅግ የተመረጠ ዕለት፣ ከዕለታት ሁሉ የበለጠ ዕለት ነው። የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር አምላክ ያደረገልን እጅግ በጣም ብዙ ነው። ተነግሮ የማያልቅ አውርተንና ገልጠን የማንጨርሰው ነገሮችን ጌታ አደረገልን። ይህ ቀን ለእኔና ለእናንተ የነጻነታችን ቀን ነው። ይህ ቀን ለእኔና ለእናንተ አምላካችን እግዚአብሔር በሞቱ ሞታችንን ሽሮ መርገማችንን ደምስሶ ያጠፋልን ዕለት ነው። ጌታችን መድኃኒታችን ለሁላችን ቤዛ የሆነበት ዕለት ነው። ቤዛ መስዋዕት ሆኖ የቀረበበት ዕለት ነው። አረንጓዴው ሐሙስ፣ ጸሎተ ሐሙስ፣ ሚስጥረኛይቱ ሐሙስ፣ የሐዲስ ኪዳኑ ሐሙስ፣ አዎ ታላቁ ሐሙስ፣ የቀን ቅዱስ እጅግ ልዩ ቀን፣ ከዕለታት ሁሉ እጅግ አክብሮ ምስጢራትን ሁሉ የገለጠባት ዕለት ነውና ለዚህ ቀን ያደረሰን አባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። ይችን ቀን ለማየት ብዙዎች ፈልገው ነበር፣ ግን አረፍተ ዘመን ገታቸውና ወደማይቀረው ሂደዋል። እኔና እናንተን ግን ዛሬም ደግሞ በ2018 እንዲሁ ድጋሞሽ እድሜን ሰጠንና እድሜ ለንስሐ ዘመን ለፍስሐ መድህን ዓለም ኢየሱስ ክርስቶስ ሰጠንና ዛሬ ላይ ቁመን እንድንመሰክር፣ ዛሬ ላይ ቁመን ይህን በዓል እንድናከብር ያደረገን የአባቶቻችን አምላክ የተመሰገነ ይሁን። ሁላችንም ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ ኮኖሙ አበ ወእመ እያልን እየዘመርን ጌታ ይህንን ታላቅ ትሕትና እንደ አባት እንደ እናት ሁኖ ለሐዋርያት ያስተማራቸውን ያደረገላቸውን በሐዋርያት በኩል ለእኔና ለእናንተ ሊቁ አባ ጋስጫ ጊዮርጊስ በእውነት ከክርስቶስ ጋር በላን ጠጣን አለ። እንዴ ሊቁ አባ ጊዮርጊስ የቱ ነው በላ ጠጣ? የሐዋርያትን መብል አድርጎ የሐዋርያትን መጠጥ አደረገና አባቶቻችን ሐዋርያት የተደረገላቸውን በማሰብ ይህንን ኃይለ ቃል ተናገረው። በእውነት ከክርስቶስ ጋር በልተናል። ከክርስቶስ ጋር ዕለት ዕለት በቤተ መቅደሱ ከሱ ጋር በማዕድ ተቀምጠናል። ያን ለማሳየት ይህ ታላቅ አባት ይናገራል። ከክርስቶስ ጋር በልተናል፣ ጠጥተናል። ከእኛ ጋር ዝቅ ብሎ ከሰማየ ሰማያት ወርዶ በትሕትና በግዕዘ ሕፃናት ዝቅ ብሎ የመጣ ወልድ ዋሕድ ኢየሱስ ክርስቶስ ነው። ይህ የፍቅር አባት ከፍቅርም በላይ የሚገልጸው የሌለ ፍቅርን እስከ ጥግ ድረስ ስለ ሰዎች ልጆች ፍቅር እስከ መቃብር ድረስ የወረደ የፍቅርን ጥግ ያሳየ ፍቅር እስከ መጨረሻው ድረስ የታየባት እጅግ ልዩ ሳምንት ነችና ድጋሞሽ እንኳን አደረሳችሁ። አምላካችን እግዚአብሔር ለዚህ ቀን ያደረሰን ላከ ቅዱሳን የተመሰገነ ይሁን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጻይክሙ በፍስሐ ወበሰላም። ለትንሣኤው እግዚአብሔር አምላክ የትንሣኤውን ብርሃን ሁላችንን የሚያሳየን ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።